ክርስቲያኖስ የሚለው የግሪክኛው ቃል በአንጾኪያ ጊዜ ለመጀመሪያ ጊዜ ክርስቲያን ተባሉ ማለት ክርስቶሳውያን ማለት ነው። ክርስቶስን ብዙ ስታደርገው ማለት ነው። ክርስቶሳውያን ማለት ክርስቶሶች ማለት ነው። ራሱ ቅቡዓን ክርስቶስ የሚለው የግሪክኛው ቃል ማለት ነው። ወይም ደግሞ በዕብራይስጥ ደግሞ መሺህ በእርግጥ በክርስትና እንደዛ ክርስቶሳውያን ሳይሆን የክርስቶስ ተከታዮች ነው። ግን ያን ያህል እኔ ክርስቲያን ማለት በአንጾኪያ ምክንያቱም ለመሰለ 1126 ላይ ለመጀመሪያ ጊዜ በአንጾኪያ የኔ ፐርፐዝ እሱ ስላልሆነ ነው። የኔ ፐርፐዝ የትኛው ክርስቲያን የሚለው ስም እኮ ኢየሱስ አያውቀውም እኮ ኢየሱስ እኮ አያውቀውም። ያውቀው ባላውቀውም እኔ ብዙም ግድ የለኝም እሱ ላይ የኔ ፐርፐዝ ሃይማኖት ብለህ አትበለው። ሃይማኖት የሚባለው ነገር ባይብል ላይ አንድ ሃይማኖት እንዳለ ይናገራል። ኤፌሶን 4:4 ላይ ይሁዳ 1:3 ላይ ደግሞ አንድ ጊዜ እንደተሰጠ ይናገራል። አንድ ጊዜ በዲቫይን ሬቨሌሽን እንደተሰጠ ይናገራል። ግን ሃይማኖቱን አልጠቀሰም ባይብል። ክርስትና ሃይማኖት ነው ብሎ ያለው ለመጀመሪያ ጊዜ በ110 የአንጾኪያው አግናጢዮስ ነው ለመጀመሪያ ጊዜ ክርስትና ብሎ የሰየመው። ክርስቲያን የሚለውን ስም ከሆነ ደግሞ ክርስቲያንና ክርስትና ይለያያል። ክርስትና ሃይማኖት ነው፣ ክርስቲያን ደግሞ ሰዎቹ ናቸው። ክርስቲያን የሚለውን ደግሞ ሐዋርያት ሥራ 11:26 ላይ በአንጾኪያ ለመጀመሪያ ጊዜ ክርስቲያን ተባሉ ነው የሚለው። በማን ነው የተባሉት? በጣዖታውያን ናቸው። የለበጣና የሽሙጥ ስም አድርገው የሰጧቸው እንጂ ራሱን የቻለ ስም አይደለም ራሱ ማለት ነው። አሁን አንተ ክርስትና ሃይማኖት ነው ብለህ ታምናለህ? አሁን ዲቫይን ሬቨሌሽን ነው ብለህ ታምናለህ? ሐሳብ ምናልባት አላስጨረስከኝም እንጂ መጀመሪያ የኔ ግብ ምንድነው የሚለውን ተረዳኝ። የኔ ግብ የትኛው ሃይማኖት ጤናማ፣ የትኛው ሃይማኖት ትክክል፣ የትኛው የሚለው የኔ ዓላማ አይደለም ነው። ሁሉም ጠቅመውናል ብዬ በከፊል አምናለሁ፣ ሁሉም ጎድተውናል ብዬ ደግሞ በከፊል አምናለሁ። ስለዚህ ጠቃሚ ነገራቸውን ወስዶ ጎጂ ነገራቸውን መተው እንጂ እነሱን ተሸክሞ ማስቀጠል የሚለው አይደለም የኔ ግብ ነው። ስለዚህ ቁርአን የጎዳ ነገር የትኛው ቨርስ ነው? የቁርአን አንቀጽ ትምህርት በጣም እኔ ቁርአን እግዚአብሔር እንድናውቅ እግዚአብሔር እንድናመልክ የሚያደርግ አይደለም ማለት አልችልም። ገብተዋል። ነገር ግን ደግሞ አንድ ነገር ደግሞ አለ። ጎጅነቱ ምን መሰለ? ሌሎችን በመጥፎ ኮንኖ ራሱ ቅዱስ ለማድረግ የሚጥር ከሆነ ጎጅ ነው። ለምሳሌ ጋዲዝም ሌሎችን ሁሉ በመጥፎ ነገር ፈርጆ ራሱ ግን ቅዱስ ማድረግ የሚችል ከሆነ ይሄ ጎጂ አይዲዮሎጂ ይባላል። ስለዚህ ለኔ ኤግዛምፕል ጥቅስ ጥቀስ ለምሳሌ ጥቅስ ጥቀስና ነው። አዳምጠኝ ወዳጅ። ለምሳሌ ጁዲዝም ከራሱ የወጣ አይደለም። ከሱ በፊት የነበሩ የጥንት የኢራን እና የኢራቅ እና የህንድ አስተምሮቶች ነው የወሰደው አስተምሮቱ። ለምሳሌ ካልክ አንድ እግዚአብሔር በአንድ አምላክ ማመን የሚለው በራሱ አብርሃም ከራሱ አይደለም ያመነጨው ነው። የተማራቸው ትምህርቶች ነበሩ በዛን ዘመን። ከማን ነው የወሰደው? በሰዓቱ የነበሩ ሌሎች አስተምሮቶች። አብርሃም ከማን ነው የወሰደው እኮ ነው። አሁን ዝም ብለህ እንትን አትለፈዋ። ከማን ነው አብርሃም የወሰደው? እስቲ ንገረኝ። ያንድ አምላክ በሂደት በዝርዝር አቀርብልሃለሁ አስፈላጊ ከሆነ ችግር የለውም። ግን ዋናው ነገርና ማለት ዝም ብለህ ማለት የሆነ ነገር ታወራና መረጃ የለውም። ወደ ክርስትና ከመጣህ ደግሞ አጠቃላይ ከአይሁድ አብርሃም ጋር አስተምሮት ነው የወሰደው። ቆይ አብርሃም ጋር ሄደ። እንደዚህ ከሆነም ሐሳብ እኮ አይደለም እንቀያየረው። አይደለም ዝም ብሎ ሐሳብ መቀያየር ሳይሆን ኖርማሊ እንትኖቹን ዝም ብሎ ማለት ዝም ብዬ ማዳመጥ እኮ እችላለሁ። የሆነ ጠጅ ቤት አይደለም የገባ ነው። ጠጅ ቤት ነው ዝም ብሎ ያወራ እንትን ግን ኤቪደንስ ሲያስፈልገው ነው። አሁን ለተናገርክበት ካለ ትሰጠኛለህ፣ ከሌለ ደግሞ የለም ትለኛለህ። አብርሃም ከየትኛው ሃይማኖት ነው የአንድ አምላክ አስተምሮትን የቀዳው? የአንድ አምላክ አስተምሮት የቀዳው እየነገርኩ ነው እኮ። አሁን ካላስጨረስከኝ በመሃል የምታቋርጥ ከከሌ በለኝ ችግር እኮ የለውም እኮ ከከሌ በለኝ ሀሳቤ ሙሉ እንድገልጽልህ ነው የምፈልገው። ምክንያቱም ሀሳቤን አድማጭ እያደረስኩ አሁን እኮ የጠየኩ ስለ እስልምና ስጠይቅህ አይሁዶቹ ሄድክ። ሊሄድልህ ነው ወደ እስልምና ልመጣል። እስልምናም ከመጽሐፍ ቅዱስ የወሰዳቸው ለምሳሌ እስልምናም ከመጽሐፍ ቅዱስ የወሰዳቸውን በዝርዝር ላቀርብልህ እችላለሁ። አብርሃም ስለ አብርሃም መልስልኝና ከዛ በኋላ መልካም ስለ እስልምና ናውራ ቶ ችግር የለውም። የአብርሃምን መልስልኝና ከዛ ወደዛ ትገባለህ። እስልምና ከመጽሐፍ ቅዱስ ወስደዋል ብለህ ነው የምታምነው? አታምንም? ከአይሁድ ቆይ አሁን ምን አለ መሰለህ፣ መጀመሪያ አንድ ፖይንት ማውራት አትችልም። ማርያ ትልቁ ችግር ማለት ነው ያንተ ክፍተት የማየው ነገር ምንድን ነው? ፎካል ፖይንት ላይ አሁን አይጠየከው እስልምና ጎጂ ነገር አለው
የሚጎዳም ጎጂ ነገሩ የሚጠቅምም እኮ ነገር አለው። አሳይቻለሁ። ጎጂ ነገሩ ቆይ እንጂ ሌሎችን በመጥፎ ነገር ፈርጀ የምትሄደው ሂደት ቆይ ጎጂ እንጂ ነው። ቆይ እንጂ አሪያ ትልቅ ሰው ትመስለኛለህ፣ ግን እንደ ትልቅ ሰው አውራ፣ እንደ በሰለ ሰው ብታወራ ደስ ይለኛል። ምክንያቱም ብዙ ሰው እያዳመጠም ስለሆነ ቢያንስ እንኳን እምነትን ፕሮሞሽን እንኳን ለመስራት ስትፈልግ ቢያንስ ጠበቅ ያለ ነገር፣ ጥሩ ነገር፣ በመደማመጥ ላይ የተመሰረተ ነገር ቢሆን ጥሩ ነው። እኔ ጠየቁት ጥያቄ ምንድን ነው? እሱ እንዳላደርግ እኮ እያቋረጥኩ አይደለም እኮ። ቆይ ለምሳሌ ቅድም ምን ብያለሁ? አንደኛ የጋዲዝም ዋና ግብ ሌሎችን መፈረጃ አይደለም ነው። እስልምና ምንድን ነው ሌሎች የጎዳው አልከኝ። ሌሎችን ትክክል አይደሉም ስለፈርጀ የምትሄደው ጎጂ ነው አልከኝ። የመጨረሻ ቻንስ ነው የምሰጥህ። ከዚህ በኋላ ላላወራው እችላለሁ። በእነዚህ አይነት መልኩ ከኔ ከሰዎች ጋር ማውራት በጣም ነው የሚደብረኝ። አንደኛ መከባበርም አያመጣም። ሁለተኛ ነገር ደግሞ ማለት ጥቅም የለውም ማለት ሰው ዝም ብሎ ኢጎን ለመወጠር ካልሆነ በስተቀረ ወይ አንተም ወይ እኔን ኢጎ ወጥሬ እኔ የሆነ አንተን አሸንፌ እዚህ ጋር ኮንከር መሰራበት አይደለም። እኔ እዚህ አጅር ለማግኘት ፈልጌ እንጂ የመጣሁት ካላህ ዘንድ እኔ አንተን ለማሳነስ እኔ ራሴን ለማታለቅ ወይም ደግሞ እኔ አንተን ማህይም አድርጌ እኔ አዋቂ ለማድረግ እንዲህ አይነት ጨዋታ አይጠቅምም። ምንም የሚጠቅም ነገር የለውም። ይሄ ዝም ብሎ ፖለቲካ ላይና ኢኮኖሚ ላይ ያለ ነገር እንጂ እዚህ የሃይማኖት ሰዎች ላይ እንደዚህ አይነት ነገር አይደለም። እኔ የጠየቅኩት ጥያቄ ምንድን ነው? እስልምና ያጎደለው ነገር ጎጂም ጠቃሚም አለው እያንዳንዱ ሃይማኖት ስትል እስልምና ከቁርአን አንጻር ቁርአን ያጎደለው ነገር ማለትም ጎጂ ነገሩ ምንድን ነው፣ ጠቃሚ ነገሩ ምንድን ነው ብዬ ስለ ለምሳሌ ብለህ አይሁዳያኖች ጋር ሄደና አይሁዳያኖች እና አብርሃም ከሌሎች ከኢራናውያን ከዞራስተሪያን ከምናምን የወሰደው ነው አልክ እና አብርሃም ከዞራስተሪያን የወሰደው ወይም ደግሞ ከባቫጋር ጊታ ወይም ከዜንዳ ቬስታ የወሰደው ነገር ካለ ይሄን ነገር ወስዷል ብለህ ንገረኝ ነው ያልኩ የነበረው። አይ አልነግርህም አልከኝ። ኦኬ እንደዛ ካልሆነ ሌላ ርዕስ ውስጥ የገባኸው ራስህ ስለሆንክ ተመለስና ቁርአን እሱን ተውኩት በቃ ማለት ፍሌክሰብል ለመሆን ማለት ነው። ቁርአን ጎጂ ነገሩ ይሄ ነው፣ ጠቃሚ ነገሩ ይሄ ነው ብለህ ንገረኝ በጥቅስ አስደግፈ ነው ያልኩ። በቃ ይሄ ነው ፖይንት። አይ አልፈልግም ካልከኝ ደግሞ በቃ እናቆማለን፣ ምንም ችግር የለውም እኮ። መልካም። እኔ ደግሞ ሊጨርስና ካስፈለገ ልውጣ። ምንድነው አሁን ምን መሰለ፣ አሁን ድሮ ለዘመናት የክርክር ማዕቀፍ ሆነ የነበረ ነው። አሁንም እየደገምክልኛል። እኔ እያልኩ ያለሁ እስልምና ከሌሎች ተምሮ አሁን ያለውን ቁመና እንዲኖረው አድርጓል። ጥሩ ነው፣ ይሄም ደስ ይለኛል እኔ። ነገር ግን እስልምና ላይ የማየው ምንድነው ከሌሎች የተማረውን ነገር ሙሉ ለሙሉ ከሌሎች የወሰደውን ነገር እውቅና ሳይሰጥ ይባስ ብሎ ደግሞ ሌሎች በመጥፎ ነገር ፈርጆ እኔ ነኝ ብቸኛ የገነት መግቢያ ማለቱ ግን ለኔ ስተት ነው አቋሚ። ለምሳሌ ምኑን ነው እውቅና የሰጠው ምኑን ነው እውቅና ያልሰጠው? እስቲ ለምሳሌ ከመጽሐፍ ቅዱስና ቅዱስ ቁርአን ስታጠና አንድ ላይ ብዙ ሐሳቦች ከመጽሐፍ ቅዱስ ውስጥ ቁርአን ላይ እውቅና የሰጠው ምኑን ነው እውቅና ያልሰጠው ምኑን ነው? ከቁርአን አንፃር ንገረኝ። ለምሳሌ ቁርአን እየጠቀስክ ንገረኝ። ይኸውልህ መጽሐፍ ቅዱስ ለምሳሌ ስለ ሙሴ፣ ስለ ሙሳ፣ ስለ መሪ ነው አይጠየቁ። ስለ ቁርአን ነው። ቁርአን ላይ ጠቅሰህ ይሄኛው እንትን ነው ይሄኛው አይደለም ብሎ ያለበትን ንገረኝ። አሁን እንዳንተ እንዳልከው እንዳስቀመጥከው ለምሳሌ ቅድም ያልከኝ አለ ከእስልምና ውጭ ሃይማኖት ሌላው ሁሉ ወደ ገነት ያስገባም ብለኛል። አዎ ለምሳሌ ክርስትናም አይሁዳውያን የሚባልም ሃይማኖት የለም። አዎ እያልከኝ አለ እሱ ነው ነጥቡ፣ እሱ ስለሆነ ነው እንጂ ሌላ አይደለም። እኔ ነኝ ያልኩ ግን ያልኩበት ምክንያት ከታሪክም አንፃር ክርስትና የሚባል